ከ10 ዓመት በኋላ ችግሮቿን ሁሉ ትዝታ ያደረገች የማትፈርስ የማትቀለበስና ወደ ኋላ የማትመለስ ለሁላችንም የምትበቃ ለሌሎች የምትተርፍ የአፍሪካ ኩራት የዓለም ፈርጥ የሆነች ኢትዮጵያን አያለሁ። ተስፋ አደርጋለሁ በስደትና በተለያዩ ምክንያቶች ሀገርና ቀያቸውን ጥለው በየሰው ሀገር የተበተኑ ሕዝቦቿ በሀገራቸው በፈቀዱበት ቦታና መንገድ በፍቅርና በመልካም ጉርብትና በሀገራቸው ብሎ የሚኖሩበት ጊዜ ሩቅ አይሆንም። ተስፋ አደርጋለሁ የኢትዮጵያ ወጣቶች አውሮፓ ተው ለማግኘት ለሚያልሙት ያልተረጋገጠ ቀቢጸ ተስፋ የሳህራን በረሃ አቋርጠው የሜዲተራንያን ባህር ከፍለው የሚነግዱበት ዘመን ለአንዴና ለመጨረሻ ጊዜ ያከትማል። ፍሰቱ ወደ አውሮፓ መሆኑ ቀርቶ ወደምዬ ኢትዮጵያ ይቀለበሳል። ልጆቻችን ወደ አውሮፓ ለጉብኝት እንጂ ለስደት የሚመጡበት ጊዜ ያበቃል። ተስፋ አደርጋለሁ ዛሬ በመረጥነው በጎ ጎዳናና በፈጸምነው ሰናይ ምግባር ልጆቻችንም በክብር ስማችንን እንደሚያነሱ አምናለሁ። ተስፋ አደርጋለሁ ይሄ ሁሉ ውጣ ውረድ አልፎ በአዲስ አበባ ጎዳናዎች በእግራችን እየተራመድን የዛሬዋን ቀን በደስታ አስታውሰን እንኳንም ለዚህ ታላቅ አገር ደከምን ብለን ደስ የሚለን ቀን ይመጣል። ተስፋ አደርጋለሁ ሁላችንም ወደ ልቡናችን ተመልሰን የትናንቱን በእርቅና በይቅርታ ዘግተን የነገውን በተስፋና በፍቅር ሰንቀን የምንኮራበትን ልዩ ሀገር እንገነባለን። ተስፋ አደርጋለሁ ደግሞም አምናለሁ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያን ይባርክ። ገለቶማ አመሰግናለሁ። ዳንክሽን ቴንኪዩ ኢሻ ዳንክ ኢኔን